ሰላም ጤና ይስጥልን የቻናላችን ቤተሰቦች እንደምን አላችሁ? ዛሬ እጅግ የሚያስቅና በአስገራሚ ሁኔታዎች የተሞላ የፊልም ታሪክ ይዘንላችሁ መጥተናል። አንድ አባት ለብዙ ዓመታት ተለይቶት የነበረውን ልጁን ሰርግ ለማስቆም ቢመጣ ምን የሚፈጠር ይመስላችኋል? ሰርጉን ለማስቆም የመጣው አባትስ በልጁ ሰርግ ላይ ያገኘው ምስጢር ምንድን ነው? ዛሬ ስለ ቶኒና ስለ ልጁ ቶድ የሚያስቅና የሚያስተምር ታሪክ እናያለን። ከመጀመራችን በፊት ቪዲዮ ላይክ ማድረግ እንዳይረሳ፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ወደ ታሪኩ። ፊልሙ የሚጀምረው 3 ባለጌ ተማሪዎች ስለ ሴቶች ሲያወሩ ነው። አንደኛው ተማሪ አሁን ስለ ሴቶች ምንም ፍላጎት እንደሌለው ይናገራል። ከዚያም ሁለተኛው ተማሪ ታዲያ አሁን ምን ትፈልጋለህ ብሎ ይጠይቀዋል። በመካከላቸው ያለውም ቶኒ በርገር በድንገት እኔ አሁን ፍላጎቴ በአክስቶች ወይም ጎማሳ ሴቶች ላይ ነው፣ በትምህርት ቤት ውስጥ መምህሬን ወይዘሮ ሜሪ ወድጃለሁ ብሎ ይጮሃል። በአጋጣሚ በዚያው ቅጽበት መምህር ሜሪ ወደ ክፍል ትገባለች። ሌሎች ተማሪዎች ሲያዩት እሷን ለማየት ይከፋሉ። ምክንያቱም ወይዘሮ ሜሪ እጅግ በጣም ቆንጆና ማራኪ ነበረች። ቶኒ በርገር እሷን ካያት በኋላ ለገዛ መምህሩ ያለውን ፍቅር በግልጽ ይናገራል። ሜሪ ተቆጥታ በሁሉም ፊት ትዘልፈዋለች። ለአንድ ወር ያህል በትምህርት ቤት ውስጥ የጽዳት ስራዎችን እንዲሰራ በመቅጣት ትቀጠዋለች። ነገር ግን በኋላ ላይ ሜሪ በሁሉም ፊት ብትዘልፈውም በእውነቱ ግን ፍቅሩን በልቧ እንደተቀበለችው በሚስጥር ትገነዘባለች። አንድ ቀን ቶኒ ማስቲካ እያኘከ ባለበት ክፍል ውስጥ ስታገኘው ትመጣለች። በትምህርት ቤት ውስጥም ማስቲካ ማግኘት ስለማይፈቀድ ማስቲካውን እንዲሰጣት ትጠይቀዋለች። ቶኒ ማስቲካውን ካፏ አውጥቶ ለሜሪ ይሰጣታል። እሷም ማስቲካውን በገዛ አፏ ውስጥ አድርጓለች። ቶኒን በትኩረት ትመለከተዋለች። ቶኒ ወይዘሮ ሜሪ እሷ እንደምትወደው ይሰማው ጀመር። ግምቱም ትክክል ነበር። ወይዘሮ ሜሪ ቶኒን ወደ ግል ክፍሏ ትወስደዋለች። የፍቅር ታሪካቸውም እዛ ይጀምራል። ብዙም ሳይቆይ ወይዘሮ ሜሪ ከትምህርት ሰዓት ውጪ ለቶኒ ተጨማሪ ትምህርቶችን መስጠት ትጀምራለች። ከትምህርትም በኋላ ጊዜያቸውን አብረው በማሳለፍ ፍቅራቸውን ይገልጻሉ። ቀናትም በዚህ ሁኔታ ያልፋሉ። አንድ ቀንም በትምህርት ቤት ውስጥ ዝግጅት እየተካሄደ ነበር። ከመድረኩም በስተጀርባ ቶኒና ሜሪ ፍቅራቸውን እየገለጹ ነበር። በትምህርት ቤት ውስጥ ያለ ማንም ሰው ስለ ጉዳዩ የሚያውቅ አልነበረ። በድንገት ከመድረኩ ጀርባ ከፍተኛ ድምጽ ይሰማል። የሁሉም ሰው ትኩረት ወደ መድረኩ ይሳባል። መጋረጃውም ሲነሳ ቶኒና መምህር ሜሪ በስሜት ውስጥ ሆና መላ ትምህርት ቤት እያያቸው ተያዙ። ሜሪ በአፍረት ተወጣ ወዲያውኑ በትምህርት ቤቱ ሰንደቅ ዓላማ ራሷን ጠቅልላ ትሮጣለች። ቶኒ ግን ምንም ደንታ አልነበረውም። ወደ መድረኩ ይወጣል። ሁሉም ወንዶች ለድርጊቱ ያጨበጭቡለት ጀመር። የቶኒ ስም በከፍተኛ ድምጽ ይጮሃል። መምህራንም ሳይቀሩ በድፍረቱ ተደስተው ነበር። በዚያ በለጋ እድሜው ከወይዘሮ ሜሪ ጋር አስገራሚ ነገር በማድረጉ ለሁሉም ሰው እንደ ጀግና ይታያል። ቶኒ በኩራት ተሞልቶ እጁን የድል ምልክት በማድረግ ወደ ላይ ያነሳል። ከዛም ቀን በኋላ ቶኒና ወይዘሮ ሜሪ ታዋቂ ሆኑ። ከብዙ ወራት በኋላ የሜሪ ጤና እየተበላሸ ይሄዳል። በዚህ ምክንያት ቶኒና ወይዘሮ ሜሪ ፍርድ ቤት ይጠራሉ። ዳኛው ወይዘሮ ሜሪ ነፍሰ ጡር መሆኗን ሲያውቅ በሜሪ ላይ ተቆጥቶ 30 ዓመት እስራት ይፈርድባታል። ሜሪ ቶኒን እንደ አንድ ነገር አስበው ነበር። እሱ ግን ከዚያ በላይ ሆኖ በመገኘቱ መጸጸት ትጀምራለች። ሜሪ ከፍርድ ቤት ወደ እስር ቤት ስትወሰድ ቶኒ ወይዘሮ ሜሪን በጣም እንደሚወዳትና ሁልጊዜም እንደሚጠብቃት እየጮሄ ይናገራል። በዚህ ምክንያትም የቶኒ አባት በጥፊ መታውና ዝም እንዲል ይነግረዋል። ቶኒ በርገር አሁን ታዋቂ ሆኗል። የእሱ ኩያ የሆኑ ወንዶች ልጆች እንደ አርአያ ያዩታል። ሰዎች እንደ ስጦታ ገንዘብ ይሰጡት ጀመር። የግል ህይወቱንም በቃለ መጠይቆች ላይ መቅረብ ጀመረ። ብዙ ዓመታትም ያልፋሉ። ቶኒ በጣም ሀብታም ሰው ይሆናል። ነገር ግን ሀብታም ከሆነ በኋላ ቶኒ ቸልተኛ አባት ይሆናል። ልጁን በሚገባ መንከባከብ ያቆማል። አንድ ቀን በቶኒ ቸልተኝነት ምክንያት ልጁ ጥሎት ይሄዳል። ልጁ ጥሎት ከሄደ ከጥቂት ቀናት በኋላ ቶኒ እዳ ውስጥ ይገባል። ምንም ገንዘብ አይቀረውም። አንድ ቀን ጠበቃ የሆነው ጓደኛው ጂን ቶኒ በህይወቱ ሙሉ ግብር ከፍሎ እንደማያውቅ አሁን የግብር ዕዳው $43,000 እንደደረሰ ይነግረዋል። ቶኒ ለመንግስት ካልከፈለ ወደ እስር ቤት መሄድ ይኖርበታል። ይህንን ሲሰማ ቶኒ በሂሳቡ ውስጥ $20 ብቻ ስለነበረው በከፍተኛ ሁኔታ ማላብ ጀመረ። ምን ማድረግ እንዳለበት ግራ ገባው። በንዴትም በአቅራቢያ ያለውን ወንበር መስበር ጀመረ። ይህን ሲያይ ጂን አስቆመውና ገንዘብ የምታገኝበት መንገድ እነግርሃለሁ አለው። ከዚያም ጂን የአንድ ወፍራም ሰው ፎቶ አሳየው። ጂን ሲያስረዳው ይህ ሰው በሩጫ ውድድር ላይ ሊሳተፍ ነው። በሱ ላይ ውርርድ ካላደረክና ይህ ሰው በሆነ መንገድ ውድድሩን ካሸነፈ $8,000 ትርፍ ታገኛለህ አለው። ቶኒ ወንድም ያስቀልድብኝ፣ ይህ ሰው
መንገድ ላይ እንኳን በትክክል መራመድ እንኳን አይችልም አለ። ነገር ግን በጂን ግፊት ቶኒ ያለውን $20 በወፍራሙ ሰው ላይ መድቦ በተጨማሪ ገንዘብ ለማግኘት ወደ አንድ ክለብ ሄደ። እዛ ተቀምጦ ጋዜጣ እያነበበ ሳለ ቶኒ ልጁ በጣም ሀብታም እንደሆነና ሊያገባ እንደሆነ አየ። ልጁ ስሙን ወደ ቶድ ቀይሮ ነበር። ቶኒ ወደ ልጁ ህይወት ለመመለስ ሀሳብ መጣለትና ሊከፈለው የሚገባውን ጥቂት ገንዘብ ለመቀበል ወደ ዜና ጣቢያ ቢሮ ሄደ። ቢሮ ውስጥ ያለው አስተናጋጅ አለቃው አሁን እዚህ የለም፣ ስሙ ብሬንዳን ይባላል በማለት ለቶኒ ዋሸበት። ሰራተኞቹም የዋሹት ቶኒ ከዚህ ቀደም ከቢሮ ብዙ ጊዜ ገንዘብ ተበድሮ ስለነበረ ነው። የቶኒ ተስፋ ተቆረጠ። ልክ በዚያን ጊዜ የቶኒ የልጅነት ጓደኛ የሆነው ታዋቂ ራፐር ቫኒላ አይስ መጣ። ቶኒ ገንዘብ እንዲያበድረው ሲጠይቀው አይስ እሱ ራሱ ችግር ላይ መሆኑን ነገረው። ምክንያቱ በጣም ፈጥኖ በማግባቱ ሚስቱ ገንዘቡን ሁሉ ወስዳ ፈታው ነበር። አይስ ቀጠለና ገንዘብ ቢኖረኝ እንኳን አልሰጥህም፣ ምክንያቱም ልጅ እያለን አንተ ገንዘብ አላበደርከኝም፣ እንዲሁም ከእናቴ ጋር ወጥተሃል አለው። ቶኒም እንደውም እናትህ ነች የመጀመሪያ የፍቅር ጥያቄን ያቀረበችልኝ ብሎ መለሰለት። ይህን ሲሰማ አይስ ተቆጥቶ ቶኒን መቶ ጣለው። ትልቅ ረብሻ ተነሳ። ይህን የሰማው በአቅራቢያው ተደብቆ የነበረው ራንዳል ወደ ውጭ ወጣ። ራንዳልን ሲያዩ ጥሉ ቆመና ቶኒ ራንዳልን ገንዘብ መጠየቅ ጀመረ። ነገር ግን ራንዳል አንድ ቅድመ ሁኔታ አስቀመጠ። ገንዘብ ከፈለክ በልጅህና በእስር ቤት ባለችው ሚስትህ ሜሪ መካከል ያለውን ግንኙነት በካሜራ ፊት ማዘጋጀት አለብህ። ለዚህም $50,000 ለመክፈል ዝግጁ ነኝ፣ ምክንያቱም አሁን ማንም ያንተን አኗኗር ማየት አይፈልግም። ልጁን ለሚስትህ ለመምህር ሜሪ እንዴት እንደምታስተዋውቅ ማየት እፈልጋለሁ አለው። ይህንን ከሰማ በኋላ ቶኒ ልጁን ለማግኘት ጉዞ ጀመረ። ልጁ የእጮኝነት ግብዣውን ለማክበር ወደ አማቱ ስቲቭ ቤት መጥቶ ነበር። በህይወቱም በጣም ደስተኛ ነበር። ቶኒ ልጁን በማየቱ ተደስቶ እዚህ ላሉ ሰዎች አስተዋውቀኝ አለው። ልጁም ቶኒ እንደ አሮጌ ጓደኛው አስተዋወቀው። ቶኒ ይህን የጓደኛ የሚል ስያሜ በመስማቱ ቅር ቢሰኝም ሁኔታውን ተቀብሎ በአንድ ወቅት ህይወቱን ያተረፈ የልጁ የድሮ ጓደኛ መሆኑን ለሁሉም ተናገረ። ቶኒ ልጁን ለመጠበቅና ማንም ስለ እሱ መጥፎ ነገር እንዲናገር ስላልፈለገ ዋሸ። የቶኒ ልጅም ቢሆን ከውሸት አያልፍም። ለአማቱ ወላጅ አልባ እንደሆነ ነግሮት ነበር። በኋላ ልጁ ወደ አንድ ክፍል ሲገባ ቶኒ ወዲያውኑ ለምን ወላጅ አልባ ነኝ ብለህ ዋሸህ ብሎ ጠየቀው። ቶድም መቼ ነው የአባትነት ፍቅር የሰጠኸኝ? በሚገባ አላሳደግከኝም። በአንተ ቸልተኝነት ምክንያት ለብዙ በሽታዎች ተጋለጥኩ። በትናንሽ ነገሮችም እንኳን እፈራለሁ አለው። ይህንም ከሰማ በኋላ ቶኒ ምንም መናገር አልቻለም። በእጮኝነት ግብዣው ላይ እዛው አደረ። እዚያም አንድ ሰው አውቆት ለሚስቱ ይህ ያ መምህሩን ይዞ ወደ ጨረቃ የሄደው ቶኒ ነው አላት። ይህን እንደተናገረ ሁሉም ሰው ቶኒን አወቀው። ብዙም ሳይቆይ ቶኒ ከሰዎቹ ጋር ተቀላቀለ። ቶኒ ከልጅነቱ ጀምሮ ባለጌ ነበር። በልምዱ ተገፋፍቶ ወደ ልጁ ቶድ አማት ክፍል ገባና አንዳንድ መጽሔቶችን መፈለግ ጀመረ። ነገር ግን እዚያ ልዩ ነገር አልነበረም። ሆኖም ቶኒ አንድ ነገር ሳያይ እንቅልፍ ሊወስደው አልቻለም። ክፍሉንም ሲቃኝ አይኑ የቶድ እጮኛ እናት ወጣት በነበረችበት ጊዜ የተነሳቸውን ፎቶ ላይ አረፈ። የወጣትነት ፎቶዎቿ በጣም ቆንጆ እንደሆኑ አየ። ቶኒ እነዚያን ፎቶዎች እያየ ተደሰተና ከዚያም ደክሞት እዚያው እንቅልፍ ወሰደው። አሮጊቷ ሴት ከግብዣው ወደ ክፍሏ ስትመለስ ክፍሉ ተዝረክርኮ አገኘችው። ልብሶቿም ሁሉ ተበታትኖ ነበር። ቶኒ ስታየው ጮኸች። ቶድም ወደዚያ መጣ። አሮጊቷ ሴት ለቶኒ ማዕረፍ ሰጠችውና በውስጡ ያለው ምን እንደሆነ ጠየቀችው። ቶኒ ጉንፋን ይዞታል ብሎ በመዋሸት አሮጊቷን ወደ ሌላ ክፍል እንድትሄድና ሁሉም ነገር እሱ እንደሚያስተካክል ነገራት። ከጥቂት ጊዜ በኋላ የቤተሰቡ አባላት ሙሉ ተዘጋጅተው ወደ ቤተክርስቲያን ሄዱ። ቤተክርስቲያን ውስጥ ቄሱ ቶድ ስለ አባቱ ጠየቁት። ቶድ በአባቱ ፊት ስለ አባቴ አታውሩ፣ እሱ መጥፎ ሰው ነበር፣ አሁን ደግሞ በዚህ ዓለም የለም ብሎ በግልጽ ተናገረ። ይህን መስማት ለቶኒ እንደ መርዶ ነበር። ቄሱም በቶድ ንግግር ተቆጥተው ቶድን ባንድ እንዲጫወት ወደ ውጭ ወሰዱት። ቄሱም ቀደም ሲል ታጋይ ወይም ሬስለር ነበሩ። በአንድ ወቅት በጨዋታ ላይ ሳያስቡ ሰው ገድለው ነበር። ከዛን ጊዜ ጀምሮ ትግልን ትተው ቄስ ሆነዋል። የቶድ ባንድ ሲጫወቱ እያዩ ቶኒ ቄሱን በጠርሙስ ጭንቅላታቸውን መታቸውና ቄሱ ራሳቸውን ሳቱ። ከዚያም በኋላ ሁሉም ወደ ቤት ተመለሱ። በማግስቱ ቤተሰቡ ወደ አንድ ግብዣ ሄዱ። ነገር ግን ቶኒ ሲደርስ ግብዣ ሳይሆን የማሳጅ ቤት መሆኑን ተረዳ። ቶኒ በዚህ ተሰማው። ስለዚህ ለሁሉም ከኔ ጋር ነው፣ በእውነት ደስተኛ ወደሚያረጋችሁ ቦታ ወስዳቸዋለሁ አላቸው። ቶኒ ቆንጆ ሴቶች ወደሚገኙበት አንድ ክለብ ወሰዳቸው። እውነተኛ ደስታ ማለት ይህ እንደሆነ ለሁሉም ነገራቸው። ቶድም እዛ በመገኘቱ ተደሰተ። ቶድ
ብዙ ጠጣ። ቶኒ ልጁን በሆነ መንገድ ደስተኛ ማድረግ ይፈልግ ነበር። ስለዚህ ሌሎቹን ትቶ ሁሉንም በመኪና ወደ ቤት ወሰዳቸውና ልጁን ከጓደኛው ጋር እንዲተዋወቅ ወሰደው። ቶድን ወደ ቫኒላ አይስ ቤት ወሰደው። ቶኒን ሲያየው ቫኒላ አይስ በደስታ እንደገና የቶኒ ጓደኛ ሆነ። ከዚያም ቶኒ ልጁን ቶድን ከድሮ ጓደኞቹ ጋር ያስተዋውቀው ጀመር። ሁለቱም አብረው መዝናናት ጀመሩ። ቶኒ በልጅነቱ ለልጁ ምንም ስላላደረገ አሁን ስህተቱን ለማረም እየሞከረ ነበር። ቶድም አባቱ ቶኒ ጥሩ ሰው መሆኑን መረዳት ጀመረ። አብረው ጠጡና ከዚያም ወደ ቤት አመሩ። ቤት ሲደርሱ ወደ የክፍላቸው ገቡ። ቶኒ ወደ ክፍሉ ሲገባ አሮጊቷ ሴት የመኝታ ልብስ ለብሳ መጣች። ቶኒ እሷን በማየቱ ተገረመ። እሷም ያኔ ፎቶዎችን በማየት እንደተደሰትክ አውቃለሁ፣ ዛሬ ግን ላፈቅርህ መጥቻለሁ አለችው። ቶኒ እሷን ካየ በኋላ ለጥቂት ጊዜ አሰበና ነገር ግን የድሮ ልምዱ አሁንም ያስቸግረው ነበር። ስለዚህ አሮጊቷን እንደወጣ ሴት ቆጥሮ አብሯት አደረ። ይህ በእንዲህ እንዳለ ቶድ ሰክሮ ወደ ክፍሉ ሲገባ የአንድ የሰው ሰራሽ አሻንጉሊት ማኒኪን ጋር የተሳሳመ መሆኑን እንኳን አላወቀም ነበር። በማግስቱም ጠዋት የቶድ ፍቅረኛ በክፍሉ ውስጥ መጮህ ጀመረች። ምክንያቱም ቶድ በሌሊት አልጋው ላይ ሁሉ አውቆት ነበር። ጩኸቱን ሰምቶ በሚቀጥለው ክፍል የነበረው ቶኒ መጣ። ነገር ግን ቶኒ የአሮጊቷን የመኝታ ልብስ ለብሶ በመግባቱ ቶድና እጮኛው ደነገጡ። ቶኒ የመጣው ለገንዘብ ብቻ እንደሆነ መጠርጠር ጀመረ። ቶኒም ሊያረጋጋው ቢሞክርም መጀመሪያ የመጣው ለገንዘብ እንደሆነ አመነ። ነገር ግን የቶድን ፍቅር ካገኘ በኋላ ስለ ገንዘቡ እንደረሳውና አሁን በእውነት ከሱ ጋር መሆን እንደሚፈልግ ነገረው። ቶኒ ይህን ሲናገር በስሜት ተነካ። ቶድም አባቱ ደስተኛ ለማድረግ ሲል ሊቀበለው ጀመረ። በማግስቱም ቶድ እናቱን እስር ቤት ለመጠየቅ ብቻውን ለመሄድ ወሰነ። ቶን ይህን ሲሰማ ደነገጠ። ይህ ዜና ለዜና ጣቢያው ዘጋቢ ራንዳል ደረሰው። ሁሉም ሰው ወይዘሮ ሜሪ ለማየት ወደ እስር ቤቱ ሄዱ። ልጇ ለያየት እንደመጣ ስትሰማ በኩራት ወጣች። ልጇን ማየቷ እጅግ በጣም አስደሰታት። ሜሪ አሁንም ቶኒን ተወደው ነበር። በመስታወቱም በኩል የፍቅር ምልክቶችን ታሳየው ጀመር። ነገር ግን ቶድ እዚያ ስለነበር ምልክቶቹ ብዙ አልቆዩም። ልክ በዚያን ጊዜ ራንዳል ከካሜራ ሰራተኞቹ ጋር መጥቶ ሶስቱንም መቅዳት ጀመረ። ቶድ ተቃውሞውን ሲያሰማ ራንዳል አባት ቶኒ ከኔ ጋር ስምምነት አድርጓል። አንተ ከእናት ጋር በካሜራ ፊት ለመገናኘት $50,000 ለመቀበል ቃል ገብቷል። እኔም ከፍያለሁ አለው። ቶድ በቶኒ ላይ በጣም ተቆጥቶ አባቱ አሳልፎ የሸጠው መስሎት ጥሎ ወጣ። ነገር ግን በእውነቱ ቶኒ ራንዳልን መቼም አልጠራውም ነበር። በኋላ ቶኒ ወደ ቤት ሲመለስ የቶድ እጮኛ ከአንድ ሰው ጋር በስልክ በጣፋጭ ንግግር ስታወራ አያት። ይህ ቶኒ እሷ ቶድን እየከዳችው እንደሆነ እንዲያምን አደረገው። ልጁን ለመጠበቅ ሲል ለቶድ ስለ ጄኒ ሊነግረው ሞከረ። ነገር ግን ልክ ሊነግረው ሲል ጄኒ ጣልቃ ገብታ ከአንድ ሰው ጋር ስለ ፊልም ድርሰት እያወራች እንደነበረና ለቶድ አስገራሚ ስጦታ ወይም ሰርፕራይዝ እያዘጋጀች እንደሆነች ተናገረች። ልጁን እጮኛውን በማመን አባቱ በድጋሚ በተሳሳተ መንገድ ተረዳውና ከምን ጊዜውም በላይ በአባቱ አፈረ። ቶድ አባቱ ትዳሩን ለማፍረስ እየሞከረ እንደሆነ ማሰብ ጀመረ። ቶኒ በጣም ተጎዳና ሄዶ ለቶድና ለሜሪ ይቅርታ ለመጠየቅ ወሰነ። ነገር ግን ልክ ወደ ጄኒ ክፍል ሲገባ እሷ ከሌላ ሰው ጋር ታደርጋያት። ቶኒ በፍጥነት ገብቶ ፎቶ አነሳቸው። አሁን ስለ ጄኒ ያለው እውነት ወጣ። ቶኒ እውነቱን ለልጁ እንደሚነግረው ነገራት። ጄኒ ደንግጣ ቶሎ ዝም እንዲል $50,000 አቀረበችለት። ቶኒ ግን ምንም ሳይናገር ወጣ። በሚቀጥለው ቅጽበት የጄኒና የቶድ ሰርግ ስነስርዓት ተጀምሮ ነበር። ቶኒ ከቫኒላ አይስ ጋር በመሆን ሰርጉን ለማስቆም ፈጥኖ ደረሰ። እዚያ ቶኒ ቶድን ሰርጉን እንዲያቆም ነገረው። ቶድም ተቆጥቶ ለምን ደስታዬን ታበላሻለህ ብሎ አባቱን ጠየቀው። ቶኒም ይቺ ሴት ብዙ ወንዶች አጥምዳለች፣ ካለቃ ጋር እንኳን ግንኙነት ነበራት አለው። በዚህ ጊዜ ጄኒ ንዴቷን መቆጣጠር አቅቷት ሁሉንም ነገር አመነች። ቶድ ግንኙነቱን አቋርጦ ሄደ። ቶኒ ሊሄድ ሲል የቶድ አለቃ ሊያሾብበት ሞከረ። ቶኒ ግን እኔም ከእናት ጋር ወጥቻለሁ አለው። አለቃውም የሚለው ጠፋው። አሁን ቶድ አባቱን እንደገና ማመን ጀመረ። በማግስቱም ቶኒ ያወፍራም ሰው በእውነቱ ውድድሩን እንዳሸነፈ አወቀ። አሁን ቶኒ $120,000 ሊቀበል ነው። የቶኒ ህይወት ሙሉ በሙሉ ተቀየረ። ፊልሙ በዚህ ያበቃል። ቪዲዮን ከወደዱት ቻናላችንን ላይክ በማድረግና ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ታሪክ ከምንገናኝ መልካም ጊዜ